መህር ባህላችንን ያማከለ ባህል የሀገራችንን ኢኮኖሚ ያማከለ መካከለኛውን ህይወት ያማከለ መሆን መቻል አለበት እንጂ በጣም ውድ ማድረግ የለብንም። አንድ ሁለተኛ እኔ ማለት ማማውን ነገር እህቶች ጋር ያለ ችግር ሴቶች ጋር መህርን እሷ ስላፈቀረችውና ስለወደደችው መህርን በጣም ዝቅም ያደርጓሉ። በጣም መህር ዝቅም ማለት የለበትም ከፍም ማለት የለበትም። መካከለኛ ዲግኒፋይድ የተከበረ ነው መሆን ያለበት። ምሳሌ ልስጣችሁ። በአሁን ዘመን ላይ አንድ ሴት እኔ በቃ ኒካህ ይደረግልኝ ትላለች እና መህር ምናምን ስትባል አረ ችግር የለውም እናጤና ከልከምሰር ከቀራልኝ እኔ በቂ ነው ሌላ ፊ ቁረይሽ ይሁንልኝ ቁል ሁወ አላሁ አሐድ ፋቲሃ ከቀራልኝ በቂ ነው። አይበቃም። አዎ አረ ሰሃቦች እኮ እንትን የቁርአን አያት ነው ያነበው አልነበራቸውም። ሰሃቦች ስላልነበራቸው አላህ ቁርአን ላይ ሱረቱ ኒሳ ሴቶች ማዕራፍ ላይ የነገረን ለሴቶች መህራቸውን ስጧቸው ነው የሚለው። ቁርአን ቅሩላቸው አይልም። ሰሃቦቹ በወቅቱ ብዙ ነገር ነበረባቸው። ጦር ሜዳ የሚሄድ ሰሃባ ነው። ብዙ ህይወት የተጣበበበት ነው። ኢኮኖሚካሊ they were in tough situation ከባድ ሁኔታ ውስጥ ነው የነበሩት። በኢኮኖሚ ከባድ ሲቹዌሽን ውስጥ ስለነበሩ በቃ ያለው ነገር ብቸኛ ይናጠይና ከልከውንሰር ነው። እሱን የሰጣት ያለው ብቸኛ ነገር የአላህ አያቶች ነው። እሱን ያነበበላት። ዛሬ ግን እንደዛ አይደለም። ለምሳሌ እንበል ባጃጅ ነው የሚሰራው። እውነቴን ነው የምነግራችሁ። ባጃጅ እየሰራ የኔ ጀግና የኔ አንበሳ ባጃጅ እየሰራ የእውነት ለኒካው ቦታ ካለው ክብር ካለው በደንብ ወጥሮ ከሰራ እመኚኝ 10 ሺህ ብር መስጠት ይችላል። ለምንድን ነው 3 ሺህ ብር የሚባለው? ያ ማለት 10 ሺህ ብር ብዬ እያከበርኩባቸው አይደለም። ኖ ወንዱም ራሱ ሊሰማው የሚገባው ኖ 2 ሺህ ብርና 1 ሺህ ብር 3 ሺህ ብር ለሰጣት አይገባም መህር። እና ይሄ መህር ዲግኒፋይድ ሲሆን የተከበረ ሲሆን በጣም ያምራል። ይሄ ቁርአን ውስጥ ያለ ሐሳብ ነው። እባካችሁ የተሳሳተ ግንዛቤ ኖሮ መህርን ማዋረድም መህርም ደግሞ ከፍ አድርጎ ሰቅሎ በእሷ እኛ እንጠቀማለን የሚልም የቤተሰብ ሐሳብ ተገቢ አይደለም። በተከበረ ዲግኒፋይድ በሆነ አማውንት መህርን መቀበል አለብን እንጂ ለኢናጠይና ከልከምሰር ይቅራልኝ ፋቲሃ ይቅራልኝ እኔ እቀራለታለሁ ላንቺ መህሩን ይስጥሽ እኔ እቀራለታለሁ እሱ ችግር የለውም። እና በእንደዛ አይነት መልኩ ብታስቡ ጥሩ ነው።